በነቢ ሙሳ ዓለይሂ ሰላም ዘመን ኪፍል የሚባል ከባድ ወንጀለኛ ነበር። በኑ እስራኤሎች በትላልቅ ወንጀሎች ያውቁታል። ይህ ሰው ታዲያ ለ200 ዓመታቶች አላህን ሲያመጽ ከኖረ በኋላ ቀኑ ደርሶ ይሞታል። እናም የሙሳ ዓለይሂ ሰላም ህዝቦች ይህንን ሰው በክብር አጥበን አንቀብረውም፣ በወንጀል እንጂ በሌላ አናውቀውም ብለው ተጠይፈው ቆሻሻ ቦታ ላይ ይጥሉታል። አላሁም ሱብሓነሁ ወተዓላ ለሙሳ ዓለይሂ ሰላም ወሕይ ያወረድላቸው። ያ ሙሳ ይህንን ባሪያዬን አጥበህ በክብር ከፍ ነው። ሰይድና ሙሳም ተገርመው ያ አላህ ይሄ ባሪያህ ለብዙ ዓመታት ሲያምጽህ ይኖረ፣ ህዝቦቼ የተጠየፉትን እንዴት እንደዚህ የሆነ ይላሉ። አላህም ያ ሙሳ አዎን ልክ ነህ፣ ለብዙ ዓመታት ወንጀሎኛል። ነገር ግን አንዲት ስራውን እወድለት ነበር። ተውራትን እያነበበ ወደፊት ስለሚመጣው ነቢይ ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ሲያነብ ይናፍቃቸው ነበር። ስማቸውንም ሲያይ በክብር እያነሳ ይስመዋል። ለዚህ ስራው ስል የ200 ዓመት ወንጀሉን ምሬዋለሁ ያ ሙሳ፣ በ200 ሑረል ዒኖችም አቀማጥየዋለሁ። ይሄ ቂሷ በኢብኑል ጀውዚይና በሌላም ረቃኢቅ ኪታቦች ላይ የሰፈረ ነው። የነቢያችንን ሰለላሁ ዐለይሂ ወሰለም ዛት ሰውነት የናፈቀ ያከበረ ይቅርና ከስማቸው ጋር እንኳን አደብን የያዘ እንዲህ የአላህን ረሕመት ያገኛል። ውዴታቸውን አላህ ይወፍቀን፣ አሚን። አላሁመ ሰሊ ዐላ ዘይኒል ውጁድ